ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ኢትዮጵያ በፕሬዝዳንታዊ የመንግስት አወቃቀር ልትመራ ነው ተባለ። የጠቅላይ ሚኒስትር ስያሜ በፕሬዝዳንት እንዲተካ አማራጭ ሀሳብ ቀረበ። የከፍተኛ ባለስልጣናት የሙስና ወንጀል እየተጋለጠ ይገኛል። ባለስልጣናቱና ባለሙያዎች በቁጥጥር ስር ውለዋል። ኢትዮጵያ የማን ናት የሚለው ጥያቄ በአገራዊ የምክክር መድረክ ላይ ከፍተኛ ውዝግብ ያስነሳ ጥያቄ ሆኖ ተከስቷል። ኢትዮጵያ በእርግጥ የማን ናት? እንመለስበታለን። ህወሓት አዲስ አዋጅ አወጣ። ለህልውና ጦርነት አስተዋጽኦ የማያደርግ የትግራይ ዲያስፖራ አገር አለኝ ብሎ ወደ ትግራይ ፊቱን እንዳያዞር ሲሉ ዶክተር ደብረጽዮን አስጠነቀቁ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። የፓርላማ ስርዓቱ ሳይቀየር የጠቅላይ ሚኒስትር ስያሜ በፕሬዝዳንት እንዲተካ ምክረ ሀሳብ ቀረበ። በኢትዮጵያ አገራዊ ምክክር ኮሚሽን የውይይት መድረክ ላይ የ50 አባላት ንዑስ ቡድን በሀገሪቱ የወደፊት የመንግስት አስተዳደር መዋቅር ዙሪያ ያዘጋጀው ምክረ ሀሳብ ለ250 ተመካካሪዎች አቅርበዋል። ቡድኑ ፓርላሜንታዊ ስርዓት የህዝብ ውክልና ለማረጋገጥ በብዙ ማንነቶች ውስጥ ፖለቲካዊ ማንነቶች ለማምጣትና የመንግስት ለውጥ ማድረግ ቀላል በመሆኑ ለኢትዮጵያ የተሻለ ነው በሚል ላይ ትልቅ መግባባት ደርሷል። የቢሮ መደራረብን ለማስቀረትና ወጪን ለመቀነስ የርዕሰ ብሔሩ ወይም የፕሬዝደንቱን ስነስርዓታዊ ስልጣን ማጣመር እንደ ደቡብ አፍሪካ ልምድ ተመራጭ ተደርጓል። በዚህ መሰረት በፓርላማ የሚመረጠው መሪ ፕሬዝዳንት ተብሎ እንዲጠራ እና የስልጣን ዘመኑ 6 ዓመት እንዲሆን ሀሳብ ቀርቧል። የፕሬዝዳንታዊና ቅይጥ ስርዓት ክርክር ህዝብ በቀጥታ መሪውን እንዲመርጥ የፕሬዝዳንታዊ ስርዓት አስፈላጊነት ቢነሳም ጠንካራ ተቋማት በሌሉበት አምባገነንነት ሊፈጥር ይችላል በሚል ተቃውሞ ገጥሞታል። ቅይጥ ስርዓትም ቢሆን ለተግባራዊነቱ ውስብስብ ነው በሚል አብዛኛው ውድቅ ሆኗል። የሀገራዊ ምክክር ኮሚሽኑ እንደገለጸው እነዚህ የቀረቡት ምክረ ሀሳቦች አሁንም 500 ተመካካሪዎች ከተወያዩባቸው በኋላ የመጨረሻ ውሳኔ የሚያገኙ ይሆናል ሲል የዘገበው ዘሀበሻ ነው። በተጨማሪም በሀገራዊ ምክክሩ ክልሎች በብሔር ይደራጁ ወይስ በመልክዓ ምድር አቀማመጥ የሚለው ሀሳብ ከፍተኛ ክርክር መቀስቀሱ ተገለጸ። የዘመን አቆጣጠርንም በተመለከተ በምክክሩ ላይ ተነስቶ ውይይት ተደርጎበታል። የኢትዮጵያ ዘመን አቆጣጠር መሆን አለበት የተባሉ የተለያዩ አማራጮችም ቀርበዋል ተብሏል። የሂጅራ ወይም የኢስላማዊ የዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ቦታ ላይ ዓመተ ልደት ይሁን፣ አሁን ያለው የፈረንጆች አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸው ታውቋል። የብሔር ፌዴራሊዝምን በተመለከተ በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ በተካተተው የመንግስት አደረጃጀት አስተዳደር ስርዓት አይነት ንዑስ አጀንዳ ተመካካሪዎች ለኢትዮጵያ ተስማሚ የሆነ የመንግስት ስርዓትን እንዲለዩ አማራጮች ቀርበውላቸዋል ተብሏል። በስራ ላይ ያለው የብሔር ፌዴራሊዝም ድክመቶቹ እንዲሻሻሉ ተደርጎ ይቀጥል በሚል ሀሳብ ያቀረቡ ተመካካሪዎች በርካታ መሆናቸው ተሰምቷል። ከፍተኛ ባለስልጣናት የሙስና ወንጀል ገመና ተጋለጠ። የስራና ክህሎት ሚኒስቴር ከፍተኛ ባለስልጣናትና ባለሙያዎች እጅግ አስፈሪ የሙስና አዘቅት ውስጥ መውደቃቸው በብዙሃን መገናኛ ብዙሃን ሲዘገብ የቆየ ነው። በዚህም መሰረት ባለስልጣናቱና ባለሙያዎቹ የሙስና ወንጀሉን የፈጸሙት በውስብስብ የቴክኖሎጂ ስርዓት መሆኑን የፌዴራል ፖሊስ ገልጿል። የወንጀል ድርጊቱ የሚጀምረው ከትላልቆቹ የስራ ኃላፊዎች ሲሆን ባለሙያዎችም ተከትለዋል። አንደኛ፣ አቶ ብርሃኑ አለቃ አስገዶም የስራ ገበያ መረጃ የስራ ክፍል ኃላፊ ሲሆኑ የስራ ገበያ መረጃ የስራ ክፍል ለሙስና እንዲመች በማድረግ ሲስተም የማልማትና ሲስተሙን የማስተዳደር እንዲሁም ኮንትራት የማጽደቅ ስራውን ብቻቸውን የሚመሩ በመሆኑ የኦንላይን ሲስተሙ እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር ፈቃድ መስጠት፣ ምንም ጥፋት የሌለባቸውን የስራ አገናኝ ኤጀንሲዎችን ደግሞ በማገድና በማሰር
በገንዘብ በመደራደር እንዲለቀቁና እገዳ እንዲነሳላቸው ማድረግ፣ ወደ ውጭ ሀገራት የሚሄዱ ዜጎች የብቃት ምዘና ፈተና ወይም COC ሳይፈተኑና ተገቢውን ስልጠና ሳይወስዱ እንዳለፉ በማስመሰል እስከ 25,000 ብር ድረስ በመቀበል ሐሰተኛ የብቃት ምዘና ፈተና ወይም ኮድ እና ሐሰተኛ የሰራተኞች ውል በማዘጋጀት ዜጎችን ማሰማራት፣ ከአገራችን ጋር ስምምነት ወደ ሌላቸው አገራት ዜጎችን ለሚልኩ ኤጀንሲዎች በገንዘብ በመደራደር ህጋዊ ሽፋን ይሰጣል። ከኤጀንሲዎች ጋር በመደራደር ወደ ሀገር ውስጥ ማስገባት የሚገባቸውን ኮሚሽን ሳያስገቡ እንዳስገቡ በማስመሰል ለኤጀንሲዎች ሐሰተኛ የኮሚሽን ሪፖርት በማዘጋጀት ሀገሪቱ ማግኘት ያለባትን ከፍተኛ የውጭ ምንዛሬ አሳጥተዋል ተብሏል። የውጭ ሀገር የስራ ዕድል በጥቅምና የአካባቢያዊነት ትስስር ያላቸው ግለሰቦች ብቻ ዕድሉን እንዲያገኙ በማድረግ ማስታወቂያው ከሲስተም ላይ እንዲሰረዝ ያደርጋል። በዚህ ህገወጥ ተግባር በኢትዮጵያ ንግድ ባንክ በከፈተው ሂሳብ ቁጥር ብር 23,675,740 ብር ከ41 ሳንቲም ገቢ ተደርጎለታል። የመረጃው ምንጭ የፌዴራል ፖሊስ በስራና ክህሎት ሚኒስቴር ባለስልጣናት ላይ ከመሰረተው የክስ መዝገብ ላይ የተገኘ መረጃ ነው። በተጨማሪም ሁለተኛው አቶ ኤርሚያስ ተክሉ ዘነበ የውጭ ሀገር የስራ ስምሪት መሪ ስራ አስፈጻሚ ሲሆኑ ከስራ አገናኝ ኤጀንሲዎችና ግለሰቦች ጋር በገንዘብ በመደራደር ፈቃድ መስጠት፣ ከአቶ ብርሃኑ አለቃ ጋር በመሆን የውጭ ሀገር ስራ ስምሪት ኦንላይን ሲስተም እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ መደራደር በኢትዮጵያ ንግድ ባንክ በከፈተው አካውንት ውስጥ 7,762,943 ብር ከ09 ሳንቲም ገቢ ተደርጎለታል። ሶስተኛው አቶ ቢኒያም ሙሰማ ሐሽም የኢኤልኤምአይኤስ ፕሮጀክት ኦፐሬሽን ማናጀር ሲሆኑ ከአቶ ብርሃኑ አለቃ አስገዶም ጋር በመሆን የውጭ አገር ስራ ስምሪት የኦንላይን ሲስተም እንዳይሰራ በማድረግ በገንዘብ መደራደር በኢትዮጵያ ንግድ ባንክ በባንክ አካውንት 16,599,554 ገቢ ተደርጎለታል። አራተኛው አቶ ማቴዎስ ማሙዬ ወሰኔ የስራ ገበያ መረጃ የኢኤልኤምአይኤስ ፕሮጀክት ሰራተኛ ሲሆኑ ሐሰተኛ COC ኮድ በመስጠት ከሀገራችን ጋር ስምምነት ወደ ሌላቸው አገራት ዜጎች ከሚልኩ ኤጀንሲዎች ጋር በገንዘብ በመደራደር በኢትዮጵያ ንግድ ባንክ ሂሳብ ቁጥር 23,684 ብር ከ44 ሳንቲም ገቢ ተደርጎለታል። አምስተኛው አቶ ነቢል አንዋር ሁሴን በሚኒስቴር መስሪያ ቤቱ የፕሮጀክት ሰራተኛ ሲሆኑ ግለሰቡ ከአቶ ብርሃኑ አለቃና ከአቶ ኤርሚያስ ተክሉ ጋር የጥቅም ትስስር በመፍጠር ለሚፈጽሙት ህገወጥ ተግባር ገቢ የሚደረግላቸውን የሙስና ገንዘብ የቅርብ ሰው በሆነችው ኢክራም አንዋር አማን በኩል የሚቀበላቸው በመሆኑ ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፈቃድ መስጠት ኤጀንሲዎችን በተለያዩ ምክንያቶች ካገደ በኋላ ለመክፈት ደግሞ ከፍተኛ ገንዘብ የሚቀበል ሐሰተኛ የብቃት ምዘና COC እንዳለፉ በማስመሰል መረጃ የሚሰጥ። በዚህ ህገወጥ ተግባር በኢትዮጵያ ንግድ ባንክ በከፈተው ሁለት የሂሳብ ቁጥሮች ብር 9,368,257 ብር ከ71 ሳንቲም ገቢ ተደርጎለታል ተብሏል። ስድስተኛ ወይዘሪት ኢክራም አማን ጌቲሶ የአቶ ነቢል አንዋር የቅርብ ሰው ስትሆን የአቶ ብርሃኑ አለቃ ለአቶ ኤርሚያስ ተክሉና ለአቶ ነቢል አንዋር ከተለያዩ አካላት ገቢ የሚደረገውን የሙስና ገንዘብ በግለሰቧ በኩል በመሰብሰብ ለአቶ ነቢል አንዋር ገቢ ታደርጋለች። ኤጀንሲ በመክፈትና በመዝጋት ሂደት እንዲሁም ሌሎች ጉዳይ ላይ በኤጀንሲና በኢኤልኤምአይኤስ ሰራተኞች መካከል እንደ ደላላ በመሆን ከፍተኛ ገንዘብ እየተቀበለች የምትገኝ ስትሆን በዚህ ህገወጥ ተግባሯ በተለያዩ 3 ባንኮች የሂሳብ ቁጥር ውስጥ 30,840,490.99 ሳንቲም ገቢ የተደረገላቸው ሲሆን በቀን 17/11/2018 ስድስቱም በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። መረጃው የተገኘው የፌዴራል ፖሊስ ከመሰረተው ክስ መዝገብ ላይ የተገኘ መሆኑን እናሳውቃለን። ከዚህ ወንጀል ጋር በቀጥታ የሚገናኙ የስራና የክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ለምን ታለፉ? ለህዝብ ግልጽ ይደረግ ሲሉ የተለያዩ የህብረተሰብ ክፍሎች በማንሳት ላይ ይገኛሉ። ኢትዮጵያ የማን ናት? የዜጋ ወይስ የብሔር? ይሄ ጠንካራ ጥያቄና አነጋጋሪው ሐሳብ
የተነሳው በብሔራዊ የምክክር መድረክ ላይ ነው። እኛና እነሱ የሚሉ ትርክቶች ይቆሙ ይብቃ ተብሏል። 5 አገር በቀል ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ ተባለ። የፌዴራል የስራ ቋንቋ አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ እንዲሆኑ ለውሳኔ ቀርበዋል ተብሏል። ህወሓት ጉድ አፈላ። ዶክተር ደብረጽዮን ገብረ ሚካኤል ማንኛውም ከ16 ዓመትና በላይ እድሜ ያለው ልጅ ያለው ዲያስፖራ ትግራዋይ ለመጪው ጦርነት ልጆቻቸውን እንዲልኩ ጥሪ አቅርበዋል። በዚህ የህልውና ትግል የማይሳተፍ ፓርቲ፣ ድርጅት ወይም የትግራይ ተወላጅ ግለሰብ ዲያስፖራ ልጆቻቸውን የማይልኩ ከሆነ ግን ትግራይ አገሬ ናት ብሎ ወደ ትግራይ ፊቱን እንዳያዞር በማለት አስጠንቅቀዋል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ላይክ፣ ሼር በማድረግ ይተባበሩ። ሰናይ ጊዜ